ለመሆኑ የእነዚህ ታላላቅ ስራዎች ባለቤቶችና አንቀሳቃሾች እነማን ናቸው ካልን ምላሹ መላው የወራይሉ ህዝብ ነው የሚል ይሆናል። በዚህ የበጎ ፈቃድ ስራ ላይ የከተማ አስተዳደሩ ከፍተኛ አመራሮች በግንባር ቀደምትነት በመሰለፍ ህዝቡን እያስተባበሩ ይገኛሉ። የመንግስት ሰራተኞች፣ ንቁና ተስፈኛ የከተማዋ ወጣቶች፣ አጋርነታቸው የማይለየው ሴቶችና ልዩ ልዩ የከተማው ነዋሪዎች እጅ ለእጅ ተያይዘው የነቃ አስተዋጽኦና ተሳትፎ እያደረጉ ነው። አመራሩ ከአስተዳደር ቢሮ ወጥቶ ከወጣቱ ጋር አካፋና ዶማ ይዞ ሲሰራ፣ ሴቶች ማዕድ ሲያጋሩና ሰራተኛው ደሙን ለወገኑ ሲለግስ ማየት የወራይሉን የአንድነትና የመረዳዳት እሴት ይበልጥ ያደመቀ ተግባር ሆኗል። ታዲያ ይህ አኩሪ ተግባር ገና ተጀመረ እንጂ ፍጻሜው አይደለም። ስራዎቹ ገና ብዙ ይቀራቸዋል። የክረምቱ የበጎነት ጉዞ ገና አላለቀም። ተግባሩ ይበልጥ ተጠናክሮ ይቀጥላል። በመሆኑም መላው የወራይሉ ከተማ ነዋሪዎች፣ በሀገር ውስጥም ሆነ በውጭ የምትኖሩ የከተማዋ ተወላጆችና ደጋፊዎች የጀመረው የበጎነት ጥሪ ይበልጥ ፍሬ እንዲያፈራ እጃችሁን እንድትዘረጉና አሻራችሁን እንድታኖሩ ጥሪያችንን እናስተላልፋለን። በክረምት በርካታ በጎ ፈቃድ ተግባሮችን እየሰራ እንገኛለን። ባለፉት 2-3 ዓመታት ብዙ ቤቶችን ጠግነናል፣ የደም ልገሳ አድርገናል፣ ለተቸገሩ መማሪያ ላጡ ቆይተናልና እያሰባሰብን ስንለግስ የቆየንበት ሁኔታ ነው ያለው። ትልቁ አቅማችን ህዝብ ነው፣ ባለሀብቱ ነውና ዛሬም አካባቢያችን የተቸገሩ ግለሰቦች ይኖራሉ። እነሱን ግለሰቦች መርዳት፣ መደገፍ ሞራሊ ብቻ ሳይሆን በፈጣሪም የሚገኝ ትርፍ ስላለ በቻልነው አቅም መረዳዳት፣ መደጋገፍ ይጠብቃል። በጎነት ለራስ ነው። በክረምት በጎ ፈቃድ አገልግሎት ላይ እየተሳተፋችሁ ያላችሁ የከተማችን አመራሮች፣ ወጣቶችና ነዋሪዎች በሙሉ ክብርና ምስጋና ይገባችኋል። መረዳዳት ቢኖር ሁሉም ቢተባበር፣ ሰው ለሰው ቢፋቀር፣ ሁሉም ቢተባበር የት ይደረስ ነበር? ቢጥር የት ይደረስ ነበር? ሁሉም ቢተባበር በመልካም መንፈሱ፣ ክፋት፣ ምቀኝነት የትም በደረስ፣ መጠፋፋት ቢቀር በተንኮል በካሜ፣ ሁሉም ቢደጋገፍ እውነተኛ ስሜት፣ ሰው ለሰው ባይገባ ባያጋጨው ነገር፣ ሁሉም ቢተባበር ሁሉም ቀና ቢያስብ፣ ማን ኧረ ማን ይደርስብን ነበር? ማን ኧረ ማን ይደርስብን ነበር? ቢማማር ቢረዳዳ ሁሉም አንድነት፣ ቢማማር ቢረዳዳ ሁሉም አንድነት፣ ቢማማር ቢረዳዳ ሁሉም በአንድነት፣ ቢማማር ቢረዳዳ ሁሉም በአንድነት፣ ያም ቢተባበር የት ይደረስ ነበር? ያም ቢተባበር የት ይደረስ ነበር?